ሰላም አለይኩም ወራህመቱላሂ ወበረካቱ ውድ ቻናል ቤተሰቦች እንዴት ናችሁ? ከኔ ያለ ሁሉ ሰላም አለው አልহামዱሊላህ። እንግዲህ ዛሬ ጀላችሁ የመጣሁት እቃ በጣም የሚያምሩ ናቸው። ረከቦትም አልቀረኝ ሁሉንም እነግራችኋለሁ ከነዋጋው። ቪዲዮ ላይክ በማድረግ ጀምሩት፣ እንዲሁም ሼር እያደረጋችሁ አበረታቱኝ ውድ ተመልካቾቼ። ሙራዴ ማልሞላ አለም ነቢ መዲና መጣለው ገና አሰላቱ ወሰላም። ከቁም ሳጥኑ ስንጀምር ቁም ሳጥኑ ሜትር ከ60 በ2 ሜትር ከ40 ነው ውድ ተመልካቾቼ። በጣም ለየት ያለ ቁም ሳጥን ነው። እንደምታዩት ባለ ኮምፈርት ያለው ነው። 3 ተከፋች ነው። ሙሉ መደርደሪያ ሁሉም የተቀባ ነው። ያኒ በትዕዛዛችን መሰረት ሙሉ መደርደሪያዋንም ቀብታ እንዳታል ማለት ውድ ተመልካቾቼ። ሲቀባና ሳይቀባ የዋጋ ልዩነት አለው። ይሄ እናንተ ናችሁ የምትመርጡት ማለት ነው ውድ ተመልካቾቼ። ያን ያክልም ባይቀባ ሳይድ ኢፌክት የለውም። እንደምታዩት ግን ፓርቲሽኖቹንኛ በትግልባጩም ከፊት ለፊት ነው የቀባላት ማለት ውድ ተመልካቾቼ። በፈለገችው ሰዓት መገላበጥ ትችላለች። ያኒ ቆሻሻ ምናምን ሲኖረው ያንታችን ማጽዳት ትችላለች ብለን ታነሽ ነው ያረግና ፓርቲሽኑ እዛው ላይ አልመታንላትም ማለት ውድ ተመልካቾቼ። እንደ ፍላጎቷ ነው ያኒ ይመታል ቢባል እዛው ላይ ፓርቲሽኑ ለቲጸዳ ምናምን ሊያስቸግር ይችላል። እንደዚህ ልብስ በዛ ሲል አንዱ መደርደሪያ አንስታችሁ እኮ እስከ ላይ ድረስ መደርደር ትችላላችሁ። አሁን ይሄ ማለት ነው ቻንስ አለው እና እንደዛ አድርጋችሁ አሁን ለምሳሌ መደርደር ትችላላችሁ ማለት ነው። እስከቻለላችሁ ድረስ ትፈልጉ ደግሞ ይሄን ፓርቲሽኑ ማስገባት ትችላላችሁ ማለት ነው ውድ ተመልካቾቼ። እንደዚህ እንዲቀልላችሁ አድርገን የሰራንላችሁ መሀል ላይ የምናገኘው አላጋ አላያም ደግሞ መስቀያ የሚባለው ማለት ነው ውድ ተመልካቾቼ። እንደምታዩት በጣም ለየት ያለ ነው። እንደምታዩት ያኔ ሙሉ ሸሚዞችን የሚሰቅል ነው ማለት ነው ውድ ተመልካቾቼ። ከስር ጋርም እንደዛው ሁለት መሳቢያዎች አድርገንላታል። ይሄም መዋቢያ ነው ውድ ተመልካቾቼ። እንደምታዩት ያኔ መልበሻ አብዛኛውን ጊዜ ከውጭም የሚፈልጓሉ ግን ከውስጥም የሚፈልጓሉ። ይሄ እንደምርጫችሁ ነው። ከውጭም ካላችሁ መስተዋቱ ከውጭ ሆነላችኋል ማለት ነው ውድ ተመልካቾቼ። መደርደሪያውን መስቀያውን ታልፈለጋችሁ ደግሞ መደርደርም ትችላላችሁ። ወደ መሳቢያዎቹ ስንመጣ መሳቢያዎቹ ይሄን እንደዚህ ይመስላሉ ማለት ነው። ባለ ቁልፍ ናቸው እንደምታዩት ውድ ተመልካቾቼ። ቁልፋን እንግዲህ ቆልፈን ፈለግንበት ቦታ መደበቅ እንችላለን ማለት ነው ውድ ተመልካቾቼ። የተለያዩ ነገሮችን ያን እያስቀመጥን ማንሳት እንችላለን ማለት ነው ውድ ተመልካቾቼ። እንደምታዩት በጣም ለየት ያለ ነው እና ውዶች ላይክ ሰብስክራይብ እንዳይረሳ። ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ እንዲሁም ሼር እያደረጋችሁ አበረታቱኝ ውድ ሀገሬ ልጆች። ከዚህ ጋርም ደግሞ ዳርኛው ጋር ተመሳሳይ የሆነ ፓርቲሽን ነው የምናገኘው ውድ ተመልካቾቼ። ሁሉም ያኒ በተነሽ ነው ይነሳል። ሁሉም እንደምታዩት ከግራም ከቀኝም ቀብተንላታል ማለት ነው ውድ ተመልካቾቼ። ፓርቲሽኗን በዛው መሰረት ፋጥር ታርገን ሰርተንላታል ውድ ተመልካቾቼ። እናንተ ማዘዝ ከፈለጋችሁ ስልክ ቁጥሬ አለ። አድራሻችን ወሎ ኮምቦልቻ ነው። ከፈለጋችሁበት ቦታ እናደርሳለን። እንደምታዩት በጣም ለየት ያለ ነው። ለአራት ከፍለንላታል ማለት ነው ውድ ተመልካቾቼ። ይሄንን መደርደሪያውን የዚህ ዋጋ ደግሞ ወቅታዊ ያኔ ውስጥ ተቀብቶ 32000 ገብቷል። ያኔ ባለ ኮምፈርት ከሌለ ይቀንሳል። ውስጡ ደግሞ ሳይቀባ 28000 እየሰራ ነው ውድ ተመልካቾቼ። በጣም ለየት ያለ ነው። እነዚህ ሁለቱ ባንድ እንዲከፈቱ ያደርግነው ትላልቅ ኮምፈርት ነገሮች ባንድ ላይ ያኔ የተለያዩ ብርድ ልብሶች ባንድ ላይ እንዲሆኑ ስለተፈለገ ነው ውድ ተመልካቾቼ። ወደዚህ አንዴ ላሳያችሁ። እቺ ኮምፈርቷን ትነሳለች እንደዚህ። ይሄ ገነበራ ምናምን የምትሉት ነገር የለም እዚሁ ላይ ማለት ነው። የራሱ ነው ችግር የለውም። ሰሩ የምትሉት አላችሁ ይታሰራል። ይሄ ለሶስት ነው የሚገመሰው። ያኔ እዚህ ጋር አሁን እንዳሳያችሁ ይነሳል ማለት ነው ውድ ተመልካቾቼ። ለቦታው ወደ ቲቪ ስታንዳ ስንመጣ ቲቪ ስታንዳ ደግሞ ሜትር ከ80 የሆነ ቲቪ ስታንድ ናት ማለት ነው። ደግሞ ቁመቷ ሜትር ከ50 ናት ውድ ተመልካቾቼ። እንደምታዩት በጣም ለየት ያለች ናት። ከ43 ኢንች በላይ መያዝ የምችል ናት ማለት ነው ውድ ተመልካቾቼ። በጣም ለየት ያለች ናት። ቀልጠፍ ብላ ያን የምታምር ነገር ናት ውድ ተመልካቾቼ። እንደምታዩት በጣም ለየት ያለች ነች። ጥንካሬዋን ፋጥርት ያለ ነው ውድ ተመልካቾቼ። በዛዟ መሰረት ነው የሰራንላት። የመረጠችው ፎቶ በር የለውም ነበር፣ በር እንዲደረግላት ብላለች። ያኒ በዛዟ መሰረት ነው እህታችን የሰራላት ውድ ተመልካቾቼ። እንደምታዩት በጣም ለየት ያለ ነው። ከለሩ ማች ነው ያኒ ከሆነ ሙራዴ ማልሞላ አለም ነቢ መዲና መጣለው ገና አሰላቱ ወሰላም። እዚህ ጋር ስንከፍተው 3 መደርደሪያዎች እናገኛለን። አንድ ትልቅ ያደግ ነው ያኒ ካፍ ያለ ነገር እንዲቀመጥበት በሚለው ነው ውድ ተመልካቾቼ። ወደ መሳቢያው ስንመጣ መሳቢያዎችን ስላይደር ነው የተጠቀምነው በዛዛው መሰረት። ያኒ ስላይደሩ አሁን እዚህ ላይ ቀላል ነገር ስለሚቀመጥበት ነው እንጂ ለኪችን አይሆንም እና ለቡፌ ስላይደር ለኪችንና ለቡፌ ምንድነው ሹካ ማንኪያ ከበዳ ነገር ሲቀመጥበት ከበድ ሲለው ያኒ የመልቅ ባህሪ ይኖረዋል ሽቦ ማለት ነው ውድ ተመልካቾቼ። እዚህ ጋር ቻርጀር ምናምን ነው ያን ያክል ክብደት አይኖረውም ማለት ነው ውድ ተመልካቾቼ። እንደምታዩት ሪሲቨሩን እዚህ ጋር ማስቀመጥ ትችላለች። ቴሌቪዥን እዚህ ጋር ከላይ ደግሞ አበባዎችን ማስቀመጥ ትችላለች ማለት ነው ውድ ተመልካቾቼ። ከዚህ ጋርም ያው ተመሳሳይ መደርደሪያ ነው ያደረግንላት።
በበር አድርገንላታል ማለት ነው። ውድ ተመልካቾቼ እግሯም እንደምታዩት ቋጥርት ባለችነት በዛችን መሰረት እንደዚህ አድርገን ሰርተንላታል። አሁን ደግሞ የዚህ ወቅታዊ ዋጋዋ 18000 ነው ማለት ነው። ከ43 ኢንች በላይ ነው መያዝ የምትችለው። በሜትር ከ80 ናት። ሜትር ከ50 በሜትር ከ80 ነው ማለት ነው። ውድ ተመልካቾቼ ቋጥርት ያለች ነች። እዘዙን። ላይክ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ሸር እያደረጋችሁ አበረታቱን ውድ ሀገሬ ልጆች። ወደ ረከቦት ስንመጣ ረከቦቱ ለስጦታ ነው ያዘዘችው ውድ ተመልካቾቼ፣ ለቤተሰብ ስጦታ ነው ማለት ነው። እንደምታዩት በጣም ለየት ያለ ነው። 3 አንድ አይነት ነው ውድ ተመልካቾቼ ይሰራንላት። በጣም አሪፍ ነው። በኤምዲኤፍ ያኔ የሚሸጡት እነዚህ በኮምብርሳቶ የሚሰሩ አሉ፣ ግን እነዛን አይደለም ውድ ተመልካቾች ይሰራንላት። በዋስትና ባለው በኤምዲኤፍ ራሱ አልጋ ቁም ሳጥን በሚሰራበት ጣውላን ይሰራላት ማለት ነው ውድ ተመልካቾቼ። ራሳችን ቋጥርት ያለ ነው። እናንተም በፈለጋችሁ ከለር እንቀባለን። ያኔ አሁን ከለር ላይ በፈለጋችሁ ሳይዝ እንሰራለን፣ በፈለጋችሁ ከለር እንቀባለን። እዘዙን ውድ ተመልካቾቼ። ለቤተሰቦቻችሁ እግርም መተንላታል ማለት ነው ውድ ተመልካቾቼ። እንደምታዋቸው ያኔ አሁን እነዚህ ይከላከላሉ ማለት ነው ውድ ተመልካቾቼ። እንደምታዩት ቋጥርት ያሉ ናቸው። ከደርዘን ሲኒ በላይ የሚደረድሩ ናቸው ውድ ተመልካቾቼ። በልኬት ነው የተሰሩት። እንደምታዩት ከዚህ ጋር የተለያዩ ጭሶች የተለያዩ ነገሮች ማስቀመጫ ይሆናል። ከዚህ ከፊት ለፊት ደግሞ ያን ያክል አይታይም ማለት ነው ውድ ተመልካቾቼ። ይሄ ደግሞ ጀበና ማስቀመጫው ነው። በቀኝ ነው የሚቀዳው። ያው አስበነዋል ማለት ነው። በቀኝ ነው ጀበና የሚነሳው ብለን በዛ በኩል ነው ያደረግናቸው ማለት ነው ውድ ተመልካቾቼ። እንደምታዩት በጣም ለየት ያለ ረከቦት ነው። ሀሳብና አስተያየታችሁን ኮሜንት ላይ እንድትሰጡኝ እፈልጋለሁ ውድ ተመልካቾቼ። እንደምታዩት ቋጥርት ያለ ረከቦት ነው ይዤላችሁ የመጣሁት። ያኔ ሶስቱም ማች ሆኖ በጣም የሚያምር ነው። ያኔ የራሱ እግር ራሱ ዲዛይን የተመታለት ነው ውድ ተመልካቾቼ። በዲዛይን በወፍራሙ ጣውላን ይሰራንላት። ያው በዚሁ ባልጋ በቁም ሳጥን በሚሰራው ጣውላን ይሰራንላቸው ማለት ነው ውድ ተመልካቾቼ። ለጥንካሬውና ለውፍረቱ እናንተም ታሰራችሁ አይቀር እንደዚህ ያኔ ዋስትና ያለው ነገር ብታሰሩ በጣም አሪፍ ነው ውድ ተመልካቾቼ። ያኔ አሪፍ ነው። ሲራሱ ሲታይ ዲዛይኑ በጣም የሚያምር ነው ውድ ተመልካቾቼ። እነዚህ ራሱ ቋሚዎች የተጠቀምላት በወፍራም ጣውላ ነው ማለት ነው ውድ ተመልካቾቼ። እንደምታዩት በጣም ለየት ያለ ነው እና ውዶቼ ላይክ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ሸር እያደረጋችሁ ሙራዴ ማን ሞላ አለነቢ መዲና መጣለው